ሰላም የፊት አውራሪ ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ይህ ሳምንታዊ የአናሊሲስ ታይማችን ነው። በቅድሚያ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እወዳለሁኝ። እንግዲህ ወደ አናሊሲሳችን ስንመጣ ማርኬት እንግዲህ ያለፈው ሳምንት ስሪ መንዝ ከገባ በኋላ ጀምሮት የነበረውን ሲኩዌንስ ታርጌት ሌቭሉን ሪች አድርጎ ኮንሶሊዴት እያደረገ ነበር የቆየው። ይህ የሚታወቅ ነገር ነው። እንግዲህ ማርኬት ሲ ሌቭል ጋር ወይ ኮንሶሊዴት የማድረግ ወይም ወደ ደብሊው ሲ ኤል የመመለስ ካልሆነም ደግሞ ኮንቲኒዌሽን የማሳየት ባህሪ ያለው እና ሲ ሌቭል ጋር ሲደርስ ወይም ታርጌት ሌቭል ጋር ሲደርስ ማርኬት አስቸጋሪ ይሆናል። ስለዚህ በጣም ጥንቃቄ ይፈልጋል። ክሊር የሆነ ሲኩዌንስ ቢውልድ እስከሚያደርግ ድረስ መጠበቅ ሞር ተገቢ ነው ማለት ነው። ታዲያ ይሄ ተጀምረው የነበሩ ሲኩዌንሶች ነበሩ። በጣም ሎወር ታይም ፍሬም ላይ ወደ ታች ወረድ ስንል ተጀምረው የነበሩ ሲኩዌንሶች ነበሩን። እሱ ማለት እንግዲህ እዚህ ጋር ትንሽ ከፍ ያለ ሲኩዌንስ ነበረን። እዚህ ይሄንኛው ታርጌት ሌቭሉን ሪች ካደረገ በኋላ ተመልሶ ደብሊው ሲ ኤልን ሰጥቶን በትልቁ አንድ ሲኩዌንስ ክሬት አድርጎልን ነበር። ልክ እንደዚህ እሱን ሲኩዌንስ እንግዲህ ከ1.44 እና 41 ነው እየተመለሰ ያለው። ይሄ ደግሞ የሚያመለክተው እንግዲህ ሲኩዌንስ ፌለሪቲ ሊኖር እንደሚችል ነው የሚያመለክተው ማለት ነው። ይሄ ወደታች የተጀመረው ሲኩዌንስ ፌል ሊያደርግ እንደሚችል ምልክት እየሰጠን ነው ማለት ነው። በተለይ ይህንን ሌቭል ፓስ ካደረገ 45-50 ሌቭልን ፓስ ካደረገ ሲኩዌንስ ፌል ሊያደርግ ይችላል። ካልሆነም ደግሞ የዚህ እንደዚህ ከ1.44 እና 41 ላይ ሲመለስ ካራክተሪስቲክስ አለው። ብዙ ጊዜ ኦቨር ኤክስቴንድድ የሆነ ሲኩዌንስ ሰጥቶ ነው የሚሄደው በአብዛኛው። ስለዚህ እንደዚህ አይነት ሙቭመንትም ሊያሳየን ይችላል። ይሄንን ሁለቱን ነገር ኤክስፔክት እናደርጋለን ማለት ነው። ወይ ከዚህኛው ጋር ፑሽ የማድረግ ካልሆነም ደግሞ ወደኋላ ተመልሶ እዚህ ጋር ተች ካደረገ በኋላ ወደ ላይ የሚሄድ ቴንደንሲ ሊኖረው ይችላል ማለት ነው። ስለዚህ ሁለቱን ነገሮች ኤክስፔክት እናደርጋለን። ሞሮፍ የታሪፍም ጉዳይ ምንም ስላለ ቱዝ አፕሳይድ ፑሽ ያደርጋል ብዬ ኤክስፔክት አደርጋለሁ። እሱ የኔ ኤክስፔክቴሽን ነው። ይሄ ሲኩዌንስ ፌል እንደሚያደርግ ነው ኤክስፔክት የሚያደርገው፣ ግን አይታወቅም። ሁልጊዜ ማርኬት ስለሆነ ማለት ነው። ስለዚህ የተወሰኑ ኮንፈርሜሽኖችን እንጨምረበት እና ትሬድ እናደርገዋለን። እሱም ማለት እንግዲህ ሎወር ታይም ፍሬም ላይ ወረድ ብለን የተወሰኑ ኮንፈርሜሽኖችን ካገኘን እነሱን ኮንፈርሜሽኖች ተጠቅመን ትሬድ ኤክስኪዩት ልናደርግ የምንችልባቸው መንገዶች ይኖሩናል ማለት ነው። ከነሱ ሌቭሎቻችን መካከል እዚህ ጋር ብሬክ አውት ካገኘን፣ ብሬክ ኤንድ ሪቴስት ካገኘን ትሬድ ልናደርግ እንችላለን። ካልሆነም ደግሞ ላይክ እዚህ ፒኦሲውንም ፓስ ያደርገው 60807 አካባቢ እሱ ጋም ትሬዶች ኤክስኪዩት የምናደርግበት ኦፖርቹኒቲዎችን እናገኛለን ማለት ነው፣ ወደ ላይ ብሬክ አውት ከተደረገ። ካልሆነም ደግሞ ወደ ታች ከተመለሰ ደግሞ እነዚህ ሌቭሎች አሉን፣ ከታች ያሉን ሌቭሎች አሉን 44 ምናምን አለ። ስለዚህ እንደዚህ አይነት ኤክስፔክቴሽን ይኖረናል። ካልሆነም እዚህ ጋር ብሬክ አውትን ጠብቀን ትሬድ የምናደርግባቸው ኮንዲሽኖች አሉን ማለት ነው። ሶ የኔ ኤክስፔክቴሽን ቱዝ አፕሳይድ ነው። ማርኬት ላይ ደግሞ ከከፈተ በኋላ ደግሞ የተወሰኑ ነገሮችን አይተን ዲሳይድ የምናደርጋቸው ነገሮች ይኖሩናል። ነገር ግን ከረንትሊ አንደኛ ሲ ሌቭል ውስጥም ከገባ በኋላ 4 አወር ላይ ሪጀክሽን ከቦክሱ መውጣት አቅቶታል። ስለዚህ የተወሰነ ሙቭመንት ቱዝ አፕሳይድ ይኖራል ብዬ ኤክስፔክት አደርጋለሁ። ወደ ላይ የተወሰነ ሙቭመንት ይኖራል ብዬ ነው ኤክስፔክት የማደርገው። ታሪፍ አለ፣ የኔቶ ውጥረት አለ። ስለዚህ እነዚህ ኮንፍሊክቶች ስላሉ አሁንም ሴፍ ሄቨን የመሆኑ ጉዳይ አጽንኦት ተሰጥቶ እንትን የሚደረግበት ታይም ላይ ነው ያለው ብዬ ነው የማስበው፣ ወይም ደግሞ ፎከስ የሚደረግበት ታይም ላይ ነው ብዬ ነው የማስበው። ስለዚህ
አሁንም ወደ ላይ ፑሽ ያደርጋል ብዬ ነው የማስበው። እስኪ አብረን የምናየው ይሆናል። ጎልድ አሁን ካለበት ቦታ ፑሽ ካደረገ ሜቢ እዚህ ድረስ የመምጣት አቅም ይኖረዋል ብዬ አስባለሁ። ቱ ዘ ሚኒመም 46 70 ድረስ አካባቢ 68 አካባቢ ድረስ ይመጣል ብዬ አስባለሁኝ። ከዛ በኋላ ደግሞ የተወሰነ ሪቨርሳሎች ልናይ እንችላለን ቤዝድ ኦን ኢኮኖሚክ ኮንዲሽን እንዲሁም ደግሞ በምናገኛቸው ዳታዎች መሰረት እያደረግን ዲሳይድ የምናደርግባቸው ኮንዲሽኖች ይኖሩናል። እስከዛው ድረስ እንግዲህ አፕዴት እየተደራረግን ስሩ ታይም አፕዴት እየተደራረግን እንሄዳለን። እስከዛው ድረስ መልካም ቆይታ፣ መልካም ጊዜ ይሆንላችሁ ባይ